መንገድ ስለማይመጣ ይሆናል ይሄን ያህል ማገዶ የፈጀውት ግን ማገዶ አልለውም በእውነት ለኔ ደስታዬ ነው የሆነው ቆምኩበት ነገር ወርሾም አይደለ ሰዎች አቀብሎኝ አይደለም ምናምን በደንብ በቃ እግዚአብሔር ረድቶኝ ግን ከዛ በኋላ ሳነብ መፈለግንም ማድረግንም በውስጤ እሱ ጨምሮት እንጂ አሁን ፍልስፍና ውስጥ እንዳሉ አምላክ የለም እንደሚሉ ተወዛግበው እንደሚኖሩ የዛን አይነት እሳቤ አእምሮ ውስጥ ለረጅም ጊዜ ቆይቶበታል እግዚአብሔር ከዛ ረድቶኝ ነው አሁን እርፍ ያለ ህይወትን የሰጠኝ ማለት ነውና ወንጌል እምላችሁ ኢየሱስ እምላችሁ ወደዚህ እሳቤ እንድመጣ መልሼ መጽሐፍቶችን ሌሎችን ሁሉ በእውነት 5 ዓመት አንድ መጽሐፍ ወይም 2 መጽሐፍ ጨምሬ ይሆናል ለማንበብ አሁንም ይሄን መጽሐፍ በማጥናት እንደገና አዲስ ነገር ሲያስተምረኝ ሳይ በዛ ኢንጆይመንት ውስጥ እንድኖር አድርጎኛልና ስርዓት ሃይማኖት ደግሞ ምን እንድትመለከቱ ፈልጋለሁ መሰላችሁ የበጣም የብዙዎቻችን ችግርና ህግ ምን መሰላችሁ ባህል ፖለቲክስ እና የሆነ ነገር የሰጠው የሰዎች ሐሳቤን ህግ አምላካዊ ህግ አድርጎ ሰው ተቀብሎ በዛ ስርዓት ውስጥ ነው ያለው ሰማያዊ ህግ እዚህ ጋር ነው አሁን እግዚአብሔር ምን ስታረጉ ደስ አይለው ምን ስታረጉ ደስ ይለዋል ጽፎ ጨርሷል አሁን ሰዎች በማይረባ ህግ ውስጥ እየጣስ ነው ያለው ይሄ ስህተት እግዚአብሔር ያለውን ነው ለምሳሌ እግዚአብሔር ቀናትን ለማንም አልሰጠም በዚህ ቀን ይሄንን ባደርግ ብሎ ሰው ይጨናነቃል ያንን ሰው ነው የሰጣችሁ ወይም የሆነ ስርዓት ነው የሰጣችሁ ለዛ ቀን ይሄን ነገር ባደርግበት ብሎ ተገዝቶ ይኖራል አምላክ እኮ እቺን ሳነድ የሆነችን ነገር ሰነካ ይቆጣል ይላል አምላክ ያላለው ማለት ነው ስለዚህ የእግዚአብሔር ህግ ባልሆነ ስርዓት የሚመራ ሰው አለ ሃይማኖት ባህል ወግ ስርዓት የሰጠው ከዛ ራሱ ያላቅቃል በእውነት የሰው ስርዓት ውስጥ እንድትወጡ ነው የሚያረጋችሁ ለነፍሳችሁ በአምላክ ህግ ነው መመራት ያለባችሁ እንጂ በሰው ህግ ወይ በሃይማኖት ህግም አይደለም አምላክ ደግሞ ምን ስታደርጉ ይወዳል አይወድም የሚለውን ነገር ራሱ አምላክ የምትሉት ካለበት ቦታ ሄዳችሁ እሱ ምን አለ የሚለውን ጠይቁ ሰዎች ሸክምን ነው ራሳቸው እንዲድኑ አይወዱ እነሱ በጣታቸውን የሚነኩትን ማይነኩትን ነገር ሰዎች ጫን ምንድነው ትከሻ ላይ ይጭናሉ የሚላል አይደለ ልክ እንደዛ ነው ስለዚህ ለማንም ሰው መመክረው ነገር ምን እንደሆነ ታውቃላችሁ የሚበላው ያስጨንቃችኋል የሚጠጣ ያስጨንቃችኋል ኑሮ ውድነት ሁሉ ነገር እንዳላል አንድ ቀን ግን እንሞታለን ይሄን አትርሱ መቼ እንደምንሞት ደግሞ ምንም አናቀም በቃ ነገ አንድ ቀን ስናደር ወደ ሞት ነው እየተጠጋን የምንመጣ ሌላ አዲስ ህይወት አይደለም ወደ ሞት አንድ ቀን ነው የምንሄደው አንድ ቀን እዛ እንሄዳለን ስለዚህ ከሞት በኋላ ያለው ህይወት ሁሌ ለቀብር ተሰባስቦ የሆነ ሰው ሲሞት ብሎ የዛን ቀን ማሰብ ወይ በጣም የታመመ ሰው ሆስፒታል ልትጠይቁ ሄዳችሁ የዛን ቀን ሞታችሁን አታስታውሱ አንድ ቀን እንሞታለን ስለዚህ ለሚበላው ለሚጠጣው ለሚሰራው እንደምትለፉ በያላችሁበት ሃይማኖቱን ብትሆኑ አምላካችሁን ለማወቅ እንዴት መኖር እንዳለባችሁ ለመረዳት በዛ ውስጥ ደግሞ እግዚአብሔርን ለመፈለግ መሞከር መጣር አለባችሁ እኔ ያንን ያደረኩት በቃ ሰላምን የምታቋት መጽሐፍ አሳዳ በማንበብ ላይብራሪ ለመክፈት መከራዋን የምታይ ለልጆች መጽሐፍትን የምትጽፍ አንዳንድ ፖለቲካዊና ኢኮኖሚ አስተያየቶችን ለመስጠት ፌስቡክ ላይ በደንብ የምትጽፍ ምናምን ነው የምታውቁ አዘንዳ ፋሚሊም በዛ ነው የምታውቁኝ በዚህኛው መንገድ አላወቃችሁኝም ግን 5 ዓመት እንደዚህ ኖርኩኝና እግዚአብሔር ከእንደዚህ አይነት ነገር በህይወቴ እየሰራ እዚህ ያደረሰኝ ወደ ልቤ የመጣው ነገር የፈለገኝ ያውቀኛል የሚፈልገኝ ያገኘኛል ሁሉም ከየሃይማኖቱ ቢፈልግ ኑሮ ለምሳሌ ዶክተር ራጁ አይደል አሳስቦኝ ነበር ራጁ ለፊዚክስ ያን ያህል ጊዜ እንደሚሰጠው ለጣዖቱን ለማወቅ ጥሮ ቢሆን ኑሮ ጣዖቱ የሰው ብልሃት የተሰራ እንደሆነ ያውቅ ነበር እሱ ግን ሃይማኖት የሰጠው ስራ ትክክል ነው ብሎ ስላሰበ በቃ የሃይማኖት ልክ ነው ብሎ እዛ ሃይማኖት ላይ ብዙ ኮንሰርን እንዳይሆንም ሲታመም ስለት ሲያስፈልገው የሆነ ጭንቅ ሲመጣ ነው የሚመጣው አለበለዛ ዓለም የሰጠችውን ፍልስፍና ነው የሚሮጠው ስለዚህ ሁሌ ያ ነገር ሊያስጨንቃችሁ የምታምኑበት ሃይማኖቱም ቢሆን በደንብ ገብቷችሁ ረግጣችሁ አውቃችሁት የዚህ እምነት ተከታይ ነኝ ግን ስለ ሃይማኖቴ ምንም አላውቅም አለማወቅ ከቅጣት አያድን ስለዚህ እንደሚበላ እንደሚጠጣ እንደሚለበሰው ነገር ሁሉ ልክ እንደዛ አምላክን ለመፈለግ ጣሩ አትውረሱ ነው ወራሽ አይደለም የወረስኩት ብዙ ነገር ነበር ያላቀቅኩት ስላለኝ አሁን እኔ እንዴት ነው ሰላም የምትከተዩ በወንጌል አምናለሁ በዚህ መጽሐፍ በኢየሱስ አምናለሁ ሃይማኖት የቱ ይሁን የትኛው ይሁን ይሄንን ነገር እንደዚህ መጽሐፍ የማይሄድ እኔ አልቀበል ለምንድን ነው ይሄ ነው ልቤን ያሳረፈው የነፍሴ ብቻ ሳይሆን የስጋ ህይወቴን የሚያስተካክለው ይሄ አካል ነው እሱ ሲመክረኝ ነው ከብዙ ነገር የተስተካከልኩት ማለት ነው ከኃጢአት ለመመለስና ለመቆጠቤ ብዙ ነገሮችን እንቢ ያልኩኝ እየተስተካከልኩ እንድመጣ እንኳን ይሄ መጽሐፍ ያስፈልገኝ ነበርና እባካችሁ ሰዎች የሚሰጧችሁን ኢየሱስ ሃይማኖት የሚሰጣችሁንም ኢየሱስ አትወቁት ፈራጁን አማላጅ ምን ይበሉት ምን እዚህ ውስጥ አለ በቃ ትክክለኛውና እንደምንም ልባችሁን ሸንጣችሁ ቢያንስ እግዚአብሔር
እንድታነቡ ካደረጋችሁ ሙሉ አካልን ከሰጣችሁ ስለምንድን ነው ከዚህ ቃል ጋር መገናኘትን የምትፈሩ? ቁርአንንም ከሆነ አንብቡና ከዛ በኋላ ደግሞ መጽሐፍ ቅዱስ እስኪ ምን ይላል ብላችሁ አንብቡ። ክርስቲያኖችም ከሆነ ይሄን ካነበባችሁ በኋላ ብትፈልጉ ቁርአንን አንብቡ። ከዛ በኋላ አምላክ ስለሚሰማ ወደ ትክክለኛው መንገድ እንዲመራችሁ ጸልዩ። ከዛ እናንተን ማሳረፍ ማቆም ከቻለና ለውሳኔ ካስተካከላችሁ ልከኛ ቦታ ላይ ትሆናላችሁና ይሄንን እመክራችኋለሁ። ብዙ ማወራችሁ ነገር ሊኖር ይችላል፣ ግን ደግሞ ያልነገርኳችሁም ነገር ብዙ ሊኖሩ ይችላሉ። ወንጌል ማለት የጀመርኩት ጠያቂ እንድትሆኑ ማድረግ ሪከርድ እያደረኩ ለራሱ በቮይስ አንዳንድ ለማቃቸው ሰዎች አእምሯቸውን ቢያነቃቸው እንዳይወርሱ ውርስ በሚል ራሱ ቴሌግራም ፔጅ ላይ እልካላቸው ነበር እኔ ጋር ማለት ነው። ከዛ በኋላ መጽሐፍቶቹን መመርመር እንደጀመርኩ መማሳይበት እኔ ከዛ በፊት መመርመር ጀምሬ ነበር፣ ሰዎች እንደዛ አይነት ሐሳቤና ምልከታ እንዲኖራቸው ብዬ ነው። ስለዚህ እባካችሁ ሃይማኖቶቻችሁን አትውረሷቸው። እናትና አባቶቻቸው ኦፍ ኮርስ ሊሰጧችሁ ይችላሉ፣ ነገር ግን ደግሞ አውቃችሁ እርግጠኛ ሆናችሁ ይሁን። የሌሎቹንም ሃይማኖት ደግሞ ለማወቅ አትፍሩ፣ ምክንያቱም የተሳሳተ ነገር ሊነግሯችሁ ይችላሉ፣ ውሸት እንዲነግሯችሁ ይችላሉ። ለምሳሌ ሁለት የተጣሉ ጓደኛሞች እንኳን ቢኖሩ መጀመሪያ መጥቶ የነገራችሁ ነው ልክ የምታደርጉት። ያኛው እኮ ተበዳይ ሊሆን ይችላል፣ አታውቁም። ስለዚህ ማወቅን መጠየቅን ምንድነው ማለትን አትፍሩ። እኔ አሁን አምላክን ምንም አይነት ጥያቄ ለመጠየቅ እንድች ነው ማልሳቀቀው። ለምን? እሱ መልስ ስለማያጣልኝ ነው። በሰው ብላት የተሰራ ነገር ነው። ዝም በይ አንቺ እንደዚህ አይባልም ምናምን የሚለኝ እኔ ህሊናዬ እንደነገርኳችሁ ሳይታሰብ ብዙ ሐሳቦችን አስቧል። እግዚአብሔር በሚያውቀው ምንም አልተቆጣኝም። ጌታዬ የፈለኩትም ለማወቅ በመጣሬ በመጠየቄ ወይ ብዙ ነገር በማድረጌ አምላክ አላዘነብኝም። እንደውም እሱን ለመፈለግ መሄድ ያስደስቶት ወደ እውነት የመራኝ በትክክለኛ እውነተኛ ቦታ ላይ ያቆመኝ ይመስለኛል። ምክንያቱም እውነት ኢየሱስ እውነት ነኝ አለ። እውነትን የሆነውን ኢየሱስን ያገኘሁት ማለት ከእውነት ጋር መገናኘትን የመሰለ ትልቅ ነገር አለ? ውሸቶች ተሰብስበው እውነት ሊሆኑ አይችሉም። ውሸቶች እያማረባቸውም እውነት አይሆኑም። እውነት እውነት ነው። እውነትም ደግሞ ኢየሱስ ነው፣ ሌላ ማንም የለም። ስለዚህ ለዛ ነው ብዙ ስለ ኢየሱስ ማወራችሁ። እንደዚህ 5 ዓመት ከምናምን ስፋተግበት ሳነሳ ስጥልበት የነበረው ይሄ ህይወቴ ነው። እግዚአብሔር እንደዚህ ሊድ እያደረገ ብዙ ሚስ ያደረኳቸው ነገሮች ሊኖሩኝ ይችላሉ፣ ታሪኮች ወይ ምናምን። እግዚአብሔር በረዳኝ ቀን ደግሞ አንዳንድ ነገሮችን ነግራችኋለሁ። ግን ከህይወቴ እንድትማሩ እንደገና ደግሞ ዘመድ ወገኖች የሆናችሁት ወደዚህ ሳቤ ሰላም እንዴት መጣች? ያው ሰላምን በተወሰነ ፐርሰንት ስለምታቋት ወደዚህ እውነታ ለመምጣት የፈጀብኝንም አመታት የወሰድኩትንም የፈጀሁትንም ማገዶ ተመልከቱ። እንደዚህ ሁኜ ነው የመጣሁት ማለት ነው። ስለዚህ ስለ ክርስቶስ ኢየሱስ እነግራችኋለሁ በደስታ እንድታቁት። የሆነ ሌላ ነገር የለኝም ልሰጣችሁ የሚችል መልካም ነገር። ታሪኮችን ትርክቶችን እያነበብኩ እየጻፍኩ አዳዲስ ኢማጂነሪ የሆኑት ተረትና ትርክቶችን እኔም በመጻፍ የሚችለኝ የለም። ተረት ጽፋለሁ እኔ ማለት ነው። እና ኢማጂን የሆኑ ነገሮችን መስራት ላይ ጎበዝ ነኝ። ከእውነት ጋር ተገናኝቼ አልነበረም፣ ግን ከዚህ በኋላ ስለ እውነት ነው የምናገር። እኔ ኢማጂነሪ ታሪኮችን የመስራት ሀሳብ የለኝም። ከሰራው ወንጌልን የሚያስተምሩ ድራማዎች ብጽፍ ደስ ይለኛል። ለወንጌል ከሆነ አዳዲስ ነገሮችን ብጽፍ ከእውነት የተነሳ ቢሆንልኝ ደስ ይለኛል። በጣም አመሰግናለሁ ስለሰማችሁኝ። ረጅም ሰዓት ወስዷል። ሰላም ሁኑልኝ። በመጨረሻም ደግሞ ማለት የሚገባኝ ነገር አለ። እግዚአብሔር አብ አባትን በእውነት እንዲህ ሳይሰለቸኝ አስቸጋሪ ጠያቂነቴን በሙሉ ታግሶ በእውነት በምጠይቃቸው ጥያቄ ሳያዝንብኝ በእኔ ተደስቶ እሱን ፍለጋዬን እንደ በጎ ነገር ተጠቅሞ ለዚህ ላበቃኝ አምላኬ በእውነት ለእግዚአብሔር አባት በልጁ በኢየሱስ ክርስቶስ ስም በጣም አመሰግናለሁ። አመሰግነውም አለው። ክብር ይሁንለት። ለአብ ክብር ይሁን፣ ለወልድ ክብር፣ ለመንፈስ ቅዱስ ይሁን። ጸጋ እንዲበዛላቸው ደግሞ በእውነት መባረክም ጸጋ እንዲበዛላቸውም እጸልያለሁ። ጸጋ ይብዛላችሁ በእውነት ለወንድም ዳዊት ፋሲል እግዚአብሔር ጸጋን ይጨምርልህ። ከዚህ በላይ ለመምህር አሰግድ ጸጋ ይጨምርልህ እግዚአብሔር። ለተናገር እውነቱ ኤርሚያስ ጸጋ ይጨምርልህ እግዚአብሔር። እንደውም ደግሞ ለመርጌታ ጽጌ ስጦታው፣ ለመርጌታ ሙሴ፣ ለመምህር ጌታቸው እግዚአብሔር ጸጋን ይጨምርላችሁ። ለፓስተር አላዛር እንደገና ለፓስተር አሊ ኦመር እናንተንም ደግሞ እግዚአብሔር ጸጋ ይጨምርላችሁ። እናንተ እኔ እንደዚህ እንድሰራ እግዚአብሔር የተጠቀመባችሁ ስለሆነ እግዚአብሔር ጸጋ እንዲጨምርላችሁ በእውነት ጸሎቴ ነው። እናንተን ተጠቅመዋል እኔን ለመስራት ለእያንዳንዷ ስቴፕ ተጠቅመዋልኝ። ደግሞ በጣም የማመሰግነው አንድ ትልቅ አባት አለ። ለጊዜው ስሙን መጥቀስ አልፈልግም። እሱ ደግሞ ለቤተሰቦቼ ሁሉ መዳን መንገድን ማሳያ አድርጎ እግዚአብሔር በተአምራት የተጠቀመበት ትልቅ አባት ነው። ስሙን በዚህ ሰዓት ማንሳት አይጠበቅብኝ።